በተሻሻለው የመልሶ ማደራጀት ትግበራ በአዲስ የተቋቋመው ጊዜያዊ መንግስት በዘርፉ በርካታ ተግባራት እየተከወኑ ይገኛል ሲል 206ኛ ኮር አስታወቀ። ኮሎኔል ደመቀ ዘውዱ የወልቃይት የወሰንና የማንነት ጥያቄ የሚመለሰው ህገ መንግስታዊ መዋቅሩን በመከተል ነው ማለታቸው ተቃውሞ ገጥሟቸዋል። ዝርዝሩን ይዘና ሁለት የአገዛዙ ወንበር አስጠባቂ ኮሎኔሎች እየተጎማለሉ ባሉበት የሊበን ከተማ አስደማሚ ኦፕሬሽን ተሰራ። ገለልተኛ አካላት በአማራ ክልል ምን እየተፈጠረ ነው የሚለው ማጣራት ይኖርባቸዋል ተባለ። 5 የአገዛዙ ሰራዊት አባላት 64ኛ ክፍለ ጦርን ተቀላቀሉ። 206ኛ ኮር 14ኛ ክፍለ ጦር ቃኝና መሐንዲስና የጅበላ ሙተራ ሻለቃ ባደረጉት ታላቅ ተጋድሎ ጀብድ ተሰርቷል። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጠት ሳጥን ድል ለአማራ ፋኖ የሚል ሴት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። በተሻሻለው የመልሶ ማደራጀት ትግበራ በአዲስ የተቋቋመው ጊዜያዊ መንግስት በዘርፉ በርካታ ተግባራት እየተከወኑ ይገኛል ሲል 206ኛ ኮር አስታወቀ። በአፋብኃ ቴዎድሮስ ዕዝ የ206ኛ ኮር ጊዜያዊ መንግስት መምሪያ በስሩ ያሉ የክፍለ ጦርና የወረዳ አደረጃጀት መሪዎችን ካዋቀረ በኋላ ለደጀን፣ ባሶ ሊበን፣ አዋባልና ወረዳዎች ጊዜያዊ መንግስት አስተዳደር አመራሮች ልዩ ልዩ ስልጠና መስጠቱን አስታውቋል። በመልሶ ማደራጀት ተግባሩ የትኩረት አቅጣጫ የሆነው የህዝብ አስተዳደር፣ የፍትህ አሰጣጥና ወንጀል መከላከልን በበላይነት የሚመራው ጊዜያዊ መንግስት በሰራዊቱ ላይ የሚፈጸመውን ጫና የሚያቃለል ሲሆን በቴዎድሮስ ዕዝ ስራ አስፈጻሚ ተገምግሞ የጸደቀው የጊዜያዊ አስተዳደር አዋጅና መመሪያ ለተሳታፊዎች ቀርቦ ቀናትን የወሰደ ውይይት ተካሂዷል ሲልም አክሎ ገልጿል። መዋቅራዊ ማሻሻያዎችን በተቀላጠፈ መልኩ እያከናወነ የሚገኘው 206ኛ ኮር በሚያስተዳድራቸው ሁሉም ቀበሌዎች የጊዜያዊ መንግስት ቢሮዎች ተከፍተው ስራ መጀመራቸውን በማረጋገጥ የ206ኛ ኮር ጊዜያዊ መንግስት መምሪያ ኃላፊ ፋኖ መንግስቱ አማረ ለኮሩ ሚዲያ ክፍል አስታውቋል። ችግሩን በፈጠረው አስተሳሰብና አእምሮ ለችግሩ መፍትሄ ማግኘት አይቻልም። ይህንን አባባል በጥሩ መልኩ ሊገልጽ የሚችል ፖለቲካዊ አካሄድ ውስጥ የገባው ኮሎኔል ደመቀ ዘውዱ የወልቃይት የወሰንና የማንነት ጥያቄ የሚመለሰው ህገ መንግስታዊ መዋቅሩን በመከተል ነው ብሏል። በአገዛዙ ፍላጎትና ድጋፍ የተቋቋመው የተከዜ ዘብ ተጨማሪ የሰራዊት አባላትን አሰልጥኖ ባስመረቀበት ዕለት ኮሎኔል ደመቀ ዘውዱ ለሰልጣኞች ባስተላለፉት መልእክት ላይ ለዓመታት እንዲፈርስና እንዲናድ የታገሉትን ህገ መንግስት የወልቃይትን ጥያቄ የሚመልሰው አይነተኛ መሳሪያ ነው በማለት በነጻነት ውስጥ ከተጋፈጡት እንግልት ይልቅ በባርነት ድሎት ውስጥ የሚጎነጩትን የውሻ አሟሟትን መርጠዋል። ክቡርነቱ ሆይ ይህንን ንግግር እርስዎን አምኖ የህይወት መስዋዕትነት ጭምር ለመክፈል ለተዘጋጁ የተከዜ ዘብ አባላት ሲናገሩ የአማራ ልዩ ኃይል በአገዛዙ እምነት ተልእኮውን ጨርሷል በተባለበት ወቅት በአንድ የተበተናችኋል ፊሽካ እንደፈረሰ ዘንግተውት ይሆን ወይንስ እርስዎ የቤተ መንግስቱ ምንደኛ ባለሟል ስለሆኑ የተከዜ ዘብ እንደ አማራ ልዩ ኃይል በአንድ ቁራጭ ወረቀት ሊፈርስ አይችልም ወደሚል ለልጅነት በተጣጋ የፖለቲካ የዋህነት መቀመቅ ውስጥ ገብተው ይሆን? የወልቃይት፣ የራያ፣ የደራ፣ የመተከልና መሰል የአማራ ህዝብ የወሰንና የማንነት ጥያቄዎች በሁለንተናዊ መልኩ የሚመለሱት በአገዛዙ ይሁንታና ፍቃድ በሚቋቋሙ አደረጃጀቶችና ተቋማቶች ሳይሆን በአማራ ህዝብ ላይ የህልውና አደጋ የተጋረጡትን አስተሳሰቦች፣ ፖሊሲዎችና ህግጋቶችና ተቋማቶችን አሸንፈን የአማራን ህዝብ ዘላቂ ጥቅምና ፍላጎት ሊያሳካ የሚችል ስርዓተ ማህበር ስንገነባ ብቻ ነው ሲል አርበኛ ዳሞት አለኸኝ መልእክቱን አስተላልፏል። ሁለቱ የአገዛዙ ወንበር አስጠባቂ ኮሎኔሎች እየተጎማለሉ ባሉበት የሊበን ከተማ አስደማሚ ኦፕሬሽን ተሰራ። የሰሜን አቸፈር ወረዳ ከሆነችው ሊበን ከተማ ላይ መሽጎ ያለው ጡት ቆራጭ የጁላ ሰራዊትና አጥባይ ለብሴ ሚኒሻ ላይ ከባድ ምት ደርሶባቸዋል። ሌሊት ላይ ፋኖን ለማፈን ያሰበው ጡት ቆራጭ ሰራዊት ከሊበን ጉግ እንዲሁም ከሊበን ቆንገሬና ከሊበን ወደ ሳንከራ ሲወጡ ከኮሎኔል የበለጡት የቢትወደድ አያሌው መኮንን ብርጌድ የጦር ጠበብቶች ስስ ብልት በመለየት ሊበን ከተማ ላይ ሰርጎ ገብቶ በማደር ጠላት እቅዱን ሳይፈጸም ታቅዶበት እምሽክ ተደርጓል። በዚህ ውጊያ የተማረከ አንድ ቋሚ ክላሽ፣ 2 እግር ክላሽ፣ 7 የክላሽ ተተኳሽ በደረሰን መረጃ የሞተ ሰጠኝ አትንኩት ሚሊሻ፣ ታከለ አቸነፍ ሚሊሻ በስም ያልታወቁ አጥባይ ለብሴ ተሸኝተዋል። 10 መከላከያ እስከ ወዲያኛው ተሸኝተዋል። ሆስፒታል በቁስለኛ ተጠልቅቋል። አንዱ ሚኒሻ የቀኝ እጁ ምላጭ መጠባበቂያ ጣቱ ተቆርጧል። በዚህ የተበሳጨው ጡት ቆራጭ ሰራዊት ከሊበን ሳንከራ ከተማ የተጓዘው አረመኔው ሰራዊት በብስጭት ማህበራትን አውድሟል። የግለሰብ መሳሪያዎችንም ዘርፏል። በመስመር ላይ ያሉ 20 በላይ ወጣቶችን አፍሷል። እናም ይህ አረመኔ ሰራዊት ወታደሩ ሲያልቅበት ወጣቱን በግዴታ እያፈሰ ለመታገል ስለፈለገ ሁሉም ወጣት ጥንቃቄ እንዲያደርግ ከወዲሁ እናሳስባለን። የዛሬ 7 ወር ጀግናችን ሊበን ከተማ በመግባት
በመግባት ጠላትን የደመሰሱበት ቀን ነበር። ይህችን ቀን በማስታወስ ዛሬም የነዛ ጀግና ደም መላሾች ሊበን ከተማ ላይ በመግባት ታምር ሰርተዋል። የነ መንበሩ ደም ከፈሰሰበት፣ የነ ጸጋዬ ደም ከፈሰሰበት፣ የነ አሻግሬ ደም ከፈሰሰበት፣ የነ ንብረቱ ደም ከፈሰሰበት ሊበን ከተማ ላይ ደም ተመልሶበታል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የ105ኛ ኮር 55ኛ ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ አናብስቶች ገለልተኛ አካላት በአማራ ክልል ምን እየተፈጠረ ነው የሚለውን ማጣራት ይኖርባቸዋል ተባለ። ምድር ከባዱን ጭካኔ በዚህ ዘመን እያስተናገደች ነው። ጭካኔ የተሞላበት አገዳደል በተለይም በአማራ ክልል በተደጋጋሚ እያየን ነው። ይህ በዓለም ላይ ጡት ቆርጠው ቆዳ ገፈው ገድለው ማንኩሳ ላይ አሳይተዋል። መራዊ ገበሬዎችን ብልታቸውን ቆርጠው ገድለው ከአስከሬኑ ላይ ጥለው አሳይተውናል። በአንድቃ መነኩሴውን ከቤተ ክርስቲያን በራፍ ለፋኖ ትጸልያለህ ብለው በአሰቃቂ ሁኔታ ገድለው አሳይተውናል። ደባይ ጥላት ገን ወረዳ ገበሬ ገድለው ሬሳውን በመኪና እየጎተቱ አሳይተውናል። ሰከላ የአራተኛ ክፍል ተማሪ ከቤት ወስደው ጫካ ከደፈሩ በኋላ በአሰቃቂ ሁኔታ አካሏን በቢላዋ በወጫጭቀው ገድለዋታል። እዚሁ ሰከላ 7 ሰዎችን ምላሳቸውን ቆርጠው አይናቸውን አውጥተው ብልታቸውን ቆርጠው ከትምህርት ቤት ላይ ሬሳቸውን ጥለው አሳይተውናል። ይህ በጥቂቱ የገለጽኩት አብይ አህመድ ትዕዛዝ ሰጥቶ በቀጥታ እየፈጸሙ ያለው አረመናዊ ድርጊት ማሳያ ሲሆን፣ በእጃዙር ደግሞ የሚሊሻ የፖሊስና የአድማ ብተና አባላትን ፋኖ መስለው በየመንገዱ እንዲዘርፉ አስገድደው እንዲደፍሩ በጭካኔ እንዲገሉ ትዕዛዝ ተሰጥቷቸው ማህበረሰቡን እያወናበዱ መሆኑን ደንበጫ አካባቢ የያዝናቸው በቂ ማሳያ ናቸው። አብይ አህመድ ይህን ጭካኔ የተሞላበት ድርጊት የሚፈጽመው በተለያዩ ምክንያቶች ነው። አንደኛ የአማራ ጥላቻ ስላለበት ባገኘው አጋጣሚ ሁሉ ለመበቀልና ለማጥፋት፣ ሁለተኛ ህዝቡን አሸማቆና አስፈራርቶ በፍርሃት ቆፈን ምንም እንዳያደርግ ለማድረግ፣ ሶስተኛ ፋኖ በዚህ ጭካኔ ተበሳጭቶ በገፍ እየከዳ ያስቸግረው መከላከያ በበቀል እንዲያደርግና ገዳይ ናቸው ከሄዳችሁ ይገሏቸዋል የሚል ቅስቀሳ ለማድረግ ብሎም ከፋኖ ሰዋዊ ስብና ለማውጣት፣ አራተኛ ፋኖን በአሸባሪነት ለመክሰስ ምንም አይነት የጦር ወንጀል የማይሰራ በዓለም አቀፍ ማህበረሰብ የተመሰከረለት የነጻነት ታጋይ በመሆኑ ያበሳጨው ፋኖ መሳይ አካላትን በማሰማራት ጭካኔ እንዲሰሩ እያደረገ እንዲህ ያሉ አካላትን ፋኖ ለመያዝ ሲሞክር ደግሞ በጉጃው እየያዘ የሚፈልገውን ስራ እየሰራ ይገኛል። በመሆኑም ገለልተኛ አካላት የአማራ ህዝብ ምን እየደረሰበት እንደሆነ ገብተው ቢመረምሩ ጥሩ ነው። ህዝባችን በጅምላ እየተደፈረ ነው፣ በጅምላ እየተገደለ ነው፣ በጅምላ እየተፈናቀለ ነው። ጆሮ ያለው ለሰብአዊነት የቆመ የትኛውም አካል ከአማራ ህዝብ ጎን ሊቆም የሚገባበት ሰዓት ጊዜው ይረዝማል እንጂ አብይ አህመድና ካቢኔው በዓለም አቀፍ የጦር ወንጀልና ዘር ማጥፋት መጠየቃቸው የማይቀር ጉዳይ ነው። ሩዋንዳና ሌሎች አካባቢዎች የተደረገው የዘር ጭፍጨፋ በየጊዜው ትኩረት እንዳትሰጠው በኋላ ግን ማንም ከተጠያቂነት እንዳላመለጠ ታሪክ ምስክር ነው። ይህ ትውልድ ላለመጥፋት ራሱን ለመከላከል የሚያደርገውን እልህ አስጨራሽ ትግል ዓለም ትኩረት ሰጥቶ ሊከታተለውና ከጎኑ ሊሆን ይገባል ሲል አርበኛ እስቲበል አለሙ መልእክቱን አስተላልፏል። 5 የአገዛዙ ሰራዊት አባላት 64ኛ ክፍለ ጦርን ተቀላቀሉ። የአገዛዙ ስርዓት በአማራ ህዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳት በአገዛዙ ስርዓት ተስፋ በመቁረጥ 6ኛ እዝ 602ኛ ኮር 75ኛ ክፍለ ጦር የክፍለ ጦሩ ቀኝ እና መሐንዲስ አባል ከነበሩት ውስጥ አንደኛ የነው እንዳይፈር 1 የኮሪያ ክላሽ 150 ጥይት 3 ካዝና፣ ሁለተኛ ለበል አምሳሎ ኮሪያ 1 ክላሽ 30 ጥይት 1 ካዝና፣ ወንዱ አንተ 1 ኮሪያ ክላሽ 150 ጥይት 3 ካዝና፣ አራተኛ ሀብታሙ ጸጋው 1 ኮሪያ ክላሽ 150 ጥይት 3 ካዝና በመያዝ ከነማይ ወረዳ ማህበር ብርሃን ቀበሌ ከሚገኘው የጥላት ካምፕ ወጥተዋል። አምስተኛ መንግስቱ በላቸው የትውልድ ቦታው ሸበል በረንታ ሊዲ ቀበሌ ሲሆን በሸበል በረንታ ወረዳ የትምህርት ጽሕፈት ቤት ኃላፊ የነበረው ባንዳ ግዛቸው ጫኔ አታሉት እንዳስገባው ይናገራል። በሸበል በረንታ ወረዳ የዱሃ ቀበሌ የሚገኘው የአገዛዙ አረመኔ ሰራዊት አስፈጻሚ አካላት ያካሄዱት ያለውን ዘር ተኮር የንጹሃን ጭፍጨፋ፣ ዝርፊያ፣ ውድመት መሰል ነገሮችን ለህዝባችን የማይጠቅሙ መሆናቸውን በመረዳት ህዳር 16 2018 ዓ.ም በቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ተቀላቅሏል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ